አባቴ ራሱ በገጀራ ቆራረጡት አዎ መጨረሻ ወደዛ ድረስ ሄደ ከሐረር ወደ ሐረር ሄድኩትም በዚህ ምክንያት ነው ከምድር ለመሬት የከበደ ያልኩ በቃ ከባድ ሁኔታ ሆነ በወቅቱ የነበሩ ሁሉም ያስታውሱታል እየቀጠለ መጣ ከዛ ሰፈር ሱቅ ተልኬ ስመለስ ሰፈር ድረስ መተው 6 ልጆች ትልልቅ ገጀራ ይዘው የቆጮ መቁረጫ የሚባለው ታቃለ በጣም ረጅም ማለት ነው እንግዲህ አሁን ምናልባት አንዳንድ ጦርነቶች ላይ ነው የምታየው እንደዛ አይነት ሰው እሱ እንግዲህ በዛ ጊዜ ደርሶብኛል ሃይ ስኩል ይያለው ማለት ነውና እኔን አፍነው ይዘው ወደ ጫካ ሊሄዱ ነበር በዛ ሰዓት ሰው አልነበረም ዳጋጣሚ ጭር ብሎ ነበር ኬንያ ኤምባሲ ዳገቱ ወደ ላይ ነው ሰፈራችንና ቅርብ ነው ወደ ዳገቱ አሁን እንዲያውም ታጥሮ ቤተ መንግስት ጫካ ፕሮጀክት እየተሰራ ነው ወደዛ መሄጃ ጋር ነበር አንዲ ትንሽ ልጅ ናት እንደኔ ሱቅ ተልካ ያየቹና አረ ልጆን እንደዚህ እየደበደቧት በጣም እየደበደቡኝ ነበር አልሄድም ይያል ሰው ሄድና ትነግራለች ከዛ ነፋዘር ተኝቶ ነበር ዝም ብሎ ይነሳና ይሁን ትንሽዬ ጎማ ነገር ይይዝና ዝም ብሎ መስሎታል እሺ ብሎ ተደራጅተው መምጣታቸውን አላወቀም ደረሰ በቃ እንደረፉ ምናም ብሎ አስተማሪም ነው ደሞ ያስተምራቸዋል ግማሹ ከዛ በኋላ በቃ አውጥተው እኔ ትዝም ይለኝ ከዚህ እንደዚህ ነው ይሳቡት እንዲ ጃኬት አርገው እንደዚህ እንደዚህ ሲሉት እሱ ላይ እንደዚህ በቃ አንገቱን ሊሉት እዚህ ጋር ሲሉት እዚህ ድረስ በቃ እንዲያዘው ከዛ አንዱ መጥቶ እዚህ ጋር ከዛ በቃ ቲቸርዬ እያለ ነው ላይ ቆረጡ ቲቸርዬ ይረፉ በቃ ምናም እያለ እየቆረጡ 6 ቦታ ነው ቆረጡ በቃ እኔ ለነገሩ 3ቱን ያየሁት እነቱን በቃ ያዞረኝ ነው ወደኩኝ